ሰላም ቅዱሳን በዓለም ዙሪያ የምትገኙ እንደምን አላችሁ? ወንድማችሁ ፕሮፌት ቤኪ ነኝ። ለተወሰኑ ክፍሎች አንድ እግዚአብሔር ሐሳብ አንስተን እየተነጋገርን እንቆያለን። በዚህ የዩቲዩብ ቻናል ላይ የምትከታተሉ በሙሉ ሰብስክራይብ እንድታደርጉ በጌታ ፍቅር አሳስባችኋለሁ። ለሌሎች ደግሞ ሼር አድርጉት። የምናየው ስለ ኢምፖርታንስ ኦፍ ፕሬየር ነው። ስለ ጸሎት አስፈላጊነት ሳነሳ መጀመሪያ ጸሎት ምንድነው የሚለውን what is prayer ጸሎት ምንድነው የሚለውን እናነሳለን። ስንመለከት አንደኛ ላይ በቅድሚያ እግዚአብሔርን የምናደንቅበት ወይንም ደግሞ እንደ ልባችን ከእግዚአብሔር ጋር የምንነጋገርበትና አድናቆታችንን የምንገልጽበት ነው ጸሎት ማለት ነው። ስለዚህ እግዚአብሔርን የምናደንቅበት እግዚአብሔርን ለማድነቅ ብዙ መንገዶች አሉ። ነገር ግን ዋነኛውና ቀዳሚው ጸሎት ነው። ይህንን ሐሳብ ይዤ ወደ እናንተ ስመጣ ጌታ መንፈስ ቅዱስ ያሳየኝ ነገር አለ። ያም ምንድነው? በቀዳሚነት ስለ ዝማሬ አገልግሎት፣ ስለ እግዚአብሔር ቃል አገልግሎትና ስለ ጸሎት አገልግሎት ወደ ውስጤ ያመጣል። አንደኛ ዝማሬ ከኛ ጊዜ ለእግዚአብሔር የምንወስደው ጊዜ ነው። to praise our Lord እግዚአብሔርን የምንባረክበት worship የምናደርግበት ነው። እግዚአብሔርን የምናመልክበት ነው። ከኛ ነው ጊዜውን ለእግዚአብሔር የምንወስደው። ስብከት ደግሞ ሲሆን ቃል ሲሆን አስተምሮ ሲሆን ደግሞ ከእግዚአብሔር ለኛ ነው የምንወስደው። ከእግዚአብሔር ለኛ የምንወስደው ጊዜ ነው። ጸሎት ግን ሲሆን እኛና እግዚአብሔር አንድ ላይ የምንወስደው ጊዜ ነው። ፕሬዝ ጋድ እግዚአብሔር የተመሰገነ ይሁን። ስለዚህ አሁን ፎከስ ማድረግ ያለበት ኤኒ ክርስቲያን ኢን ዘ ወርልድ ለማንም ሰው ጸሎት አስፈላጊ ነው። ግን ከእግዚአብሔር ጋር የምንወስደው ጊዜ ነው። እስኪ እውነት ለመናገር ለማድነቅ የትኛው ነው ምቹ? ያ አካል በሌለበት ነው የምናደንቀው? ያ አካል ባለበት ነው የምናደንቀው? እግዚአብሔርና እኛ ኮሚኒኬት በምናደርግበት መካከል ነው አድናቆታችንን የምንገልጠው። ክብር ለጌታ ለኢየሱስ ይሁን። እንደ ልባችን ላይ በሚሞላን ልክ እግዚአብሔርን ማድነቅ እንችላለን ማለት ነው። praise the wonders and privilege of talking with God እግዚአብሔርን ስለ ታምር አድራጊነቱ፣ ስለ ድንቅ አድራጊነቱ ብዙ ምልክቶችን ብዙ የእግዚአብሔርን እጅ ሥራ እያየን እግዚአብሔርን ለማድነቅ በቂ ነገራችን ምንድነው ከተባለ ጸሎት ነው። ክብር ለጌታ ለኢየሱስ ይሁን። አንደኛ እግዚአብሔርን የምናደንቅበት ነው። እስቲ እግዚአብሔርን በማድነቅ ጀምሩ ጸሎቶቻችሁን። የእናንተን ሁኔታ የምታልፉበትን ጎዳና ሳይሆን ማየት ያለባችሁ ካላችሁበት አጣብቅኝ ውስጥ ወጣ ትሉና ሰማይን ተመልከቱ፣ ምድርን ተመልከቱ፣ እነኚህ ፍጥረታቶች ተመልከቱ። እግዚአብሔር ምን ያህል ታላቅና ምን ያህል ድንቅ አምላክ እንደሆነ ተመልከቱ። ከዚህ መነሻ እግዚአብሔርን ለማድነቅ አትቸገሩም። እንደነቃለን። we have to proud በቃ በእግዚአብሔር መገረም መደነቅን ይሞላናል ማለት ነው። እግዚአብሔር የሚደነቁበት አምላክ ነው። ፍጥረት ተደንቆ የማይጨርሰው የእግዚአብሔር ታላቅነት ነው። ክብር ለጌታ ለኢየሱስ ይሁን። ስለዚህ በዋናነት እግዚአብሔርን የምናደንቅበት ቁልፍ ጸሎት ይባላል። ሁለተኛው ጸሎት ከእግዚአብሔር ጋር መነጋገሪያ ነው። prayer is communication with God prayer is communication with God most of the time የሰው ልጅ በኮሚኒኬሽን ነው ነገሮችን የሚተገበረው። ሰው ከቁስ ዓለም ጋር ይነጋገራል። ሰው ከገንዘብ ጋር ያወራል። ሰው ከሰው ጋር ያወራል። ሰው ከሁኔታ ጋር ያወራል። አሁን ጸሎት ግን ከእግዚአብሔር ጋር የምናወራበት መንገድ ነው። እግዚአብሔር የሚሰማን እኛ ደግሞ የምናወራበት ብቻ ሳይሆን እኛም የምንሰማው እግዚአብሔርም የሚያወራበት ጊዜ እንዳለ ማወቅ አስፈላጊ ነው። ጸሎቶች ብዙ ጊዜ እኛ ብቻ ብለን አውርተን ጨርሰን ምንነሳበት ወይም ደግሞ አልፈን ምንሄድበት ሳይሆን እኛም የልባችንን ሐሳብ ለእግዚአብሔር ካቀረብን በኋላ የእግዚአብሔርንም ሐሳብ ለመስማት ደግሞ ጊዜ እንሰጣለን። ሃሌሉያ። እግዚአብሔር መቼ ይመልሳል ስንል እዚያው የጠየቅነውን ጸሎት እዚያው ጸሎታችን ላይ ይመልሳል። አንዳንድ ጊዜ እንጮህና እንጠይቅና እንጸልይና ጸሎታችንን ትተን እንነሳለን። እግዚአብሔር ሊመልስ ሲመጣ እኛም በጸሎታችን ስፍራ ስለማያገኘን እኛና የጸሎታችን መልስ ሳንገናኝ ብዙ ዘመን ያልፋል። ከዚህ የተነሳ ነቢያትን ፍለጋ ሌሎች አገልጋዮችን ፍለጋ ጸልይልኝ የሚል ጥያቄ ይዘን እየተዟዟርን ዘመናችን ያልቃል። እንዳይሆን ጸሎት ውስጥ መነጋገር ነው። communicating asking waiting for the response and also he is just talking with us we have to respond for him በቃ ፕሪቪሌጅ ነው። ከእግዚአብሔር ጋር ቅድሚያ ሰጥተን ጆሮአችንን ከሰማይ መንግስት ጋር አገናኝተን ከእግዚአብሔር ጋር የምናወራበት ነው ጸሎት ማለት ነው። ስለዚህ መጸለይ ስንጀምር ማወቅ ያለብን አንድ ነገር ነው። ጸሎት በእውቀት ነው የሚጀመረው። ያለ እውቀት የሚጀመሩ ጸሎቶች መልስ የላቸውም። በምን እውቀት እንጀምር ብለን ስንል አንደኛ እግዚአብሔርን በማወቅ እንጀምራለን። ጸሎት ሁኔታን ከማወቅ አይነሳም። አለመመቻቸትን በማየት አይነሳም። ጸሎት ያለብንን ተጽዕኖ በማየት አይደለም የሚጀምረው። ጸሎት ውበትን የሚያገኘው እግዚአብሔርን ከማወቅ ነው።
ሃሌሉያ። ጸሎት እግዚአብሔርን ከማወቅ የሚጀምር ነው ማለት ነው። ክብር ለጌታ ለኢየሱስ ይሁን። በሰማይና በምድር በሁሉም ስፍራ ሞልቶ ያለውን እግዚአብሔርን ከማወቅ ይጀምራል ማለት ነው። ስለዚህ እንደ ልጅነታችን የሚሰማንን ነገር ሳናስቀር ስሜታችንን በሙሉ የምናወራበት ነው ጸሎታችን ማለት ነው። ስለዚህ ለጸሎት ስታስቡ፣ መጸለይን ስታስቡ ስራ የሚሆንባችሁ ሰዎች፣ የሆነ በቃ ድካም የሚሆንባችሁ ሰዎች አንገል ልንገራችሁ። ሰው ከሰው ጋር ለማውራት ምን ያህል ዋጋ ይከፍላል? ካርድ ይገዛል፣ ኤርታይም ይሞላል፣ ብዙ ነገር ይላል። ያለ የሌለውን ያልሆነውንም ያወራል። ሰው ከጮኛው ጋር ለማውራት ምን ያህል ሳክሪፋይስ ያደርጋል? ስለዚህ ከእግዚአብሔር ጋር ለማውራት we have to give privilege ቅድሚያውን priorly we have to communicate with our lovely Father. He's our lovely Father. Prayer is the way to communicate with our lovely Father. His voice is so precious. We have to hear him. Hallelujah. We have to talk to him. He is hearable God. እግዚአብሔር የሚያዳምጥ የሚሰማ አምላክ ነው፣ የሚመልስም አምላክ ነው። ስለዚህ የምንነጋገርበት ነው ማለት ነው። እግዚአብሔርን እንደ እግዚአብሔርነቱ ማወቅ አለ። እግዚአብሔርን እንደ አባትነቱ ማወቅ አለ። እግዚአብሔርን እንደ ፍሬንድ ማወቅ አለ፣ እንደ ፋሚሊ ማወቅ አለ። God is a God of world. God is the creator of the universe. እግዚአብሔርን የዓለማት ፈጣሪ መሆኑን ስታውቁ ሁለት ዕውቀት ይገባቸዋል። አንደኛ የምታወሩት ዓለማትን የሰራውን እግዚአብሔርን፣ ሁለተኛ የምታወሩት ዓለም ውስጥ ስላለ ሁኔታ ነው። እናንተ ያላችሁት ዓለም ላይ ነው። ሚልክ ዌይ ጋላክሲ ነው፣ ምድር ላይ ነው ያላችሁት። የትኛውም አትሞስፌር ላይ ብትሆኑ ምድር ላይ ናችሁ። ምድርና ሞላዋ እሷ የእግዚአብሔር ናት። እግዚአብሔርን አውቀ ስትመለስ እግዚአብሔር የሰራውን ዓለም ደግሞ ታያለ። እግዚአብሔር የሰራውን ዓለም ጉዳይ ለእግዚአብሔር ማውራት is very simple ይሆናል ማለት ነው። ጥቂቱን ነገር አግዝፎ መናገር ሳይሆን ግዙፉን እግዚአብሔርን በማስቀደም ግዙፉን እግዚአብሔርን በማወቅ ለጥቂቱ ጉዳዮች መልስን መቀበል የተሻለ ነው። ዛሬ እግዚአብሔር አምላክ እግዚአብሔርን በማወቅ ይሙላል። ሃሌሉያ። ስለዚህ በመቀጠል ምንድነው የምናደርገው? እግዚአብሔርን በማወቅ እንጀምራለን። ከዚያ ኃጢአቶቻችንን በመናዘዝ ደግሞ እንቀጥላለን። ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሏቸዋል ይላል። ሚራክል አይደለም የጎደለው፣ ፈውስ አይደለም የጎደለው፣ ክብር ነው፣ ግሎሪ ነው። ክብር ደግሞ the face of God ነው፣ የእግዚአብሔር ፊት ነው። ክብር የእግዚአብሔር ፕሬዘንስ ነው። ክብር የእግዚአብሔር አሎት ነው። የእግዚአብሔር ክብር ከጎደለ ኦሬዲ በተዋረደ ነገር ውስጥ ነው ያለ ነው ማለት ነው። የክብር ተቃራኒ ውርደት ስለሆነ፣ ስለዚህ ወደ ክብር እንድንመጣ የሚያደርገን ቶሎ የሚከበንን ኃጢአት በማስወገድ ወደ ክርስቶስ በመጠጋት ነው። ስለዚህ እግዚአብሔር አምላክ ኃጢአቶቻችንን ሳንሰውር፣ ኃጢአቱን የሚሰውር እርሱ አይለማም ስለሚል ሳንሰውር በእግዚአብሔር ፊት እንድንናዘዝ ያስፈልጋል። በጣም ፓወርፉል ነገር ነው የነገርኳችሁ ያለው። ትኩረት ይፈልጋል። ክብር ለጌታ ለኢየሱስ ይሁን። ስለዚህ በኃጢአቶቻችን መናዘዝ ውስጥ እግዚአብሔር ደግሞ ድካማችንን ሊያግዝ አለ። አልቻልንም፣ አሁን ያስችለናል። ማቆም አልቻልንም፣ አሁን እንድናቆም ይረዳናል። ከኛ ጋር ተጣብቆ ያስቸግሮናል፣ እግዚአብሔር ይህንን ከላያችን ላይ ያንከባልላል። ስለዚህ በዚህ አቅጣጫ በጣም ዋጋ መክፈል ያስፈልጋል ማለት ነው። ሌላ በማመስገን በምስጋናችን ውስጥ ደግሞ የሚያስፈልገንን ነገር የምንፈልገውን እየጠየቅን እንነጋገራለን ማለት ነው። It's all about our need and our desire. የሚያስፈልገንም የምንፈልገውም አለ። ስለዚህ ይሄ የሚሆነው በምንድነው? እያመሰገንን እግዚአብሔርን በማመስገን we have to praise። ምስጋናን የሚሰዋ እርሱ ያከብረኛል አለ። ምስጋናን ለመሰዋት ከበሮ አይደለም የሚጠበቀው። በጸሎቶቻችን ውስጥ እግዚአብሔርን ማመስገን ይኖርብናል። እግዚአብሔር የሚሰማ አምላክ ስለሆነ እግዚአብሔርን በማመስገን ውስጥ ድል አለ። ስለዚህ የምንፈልገውም የሚያስፈልገንም ነገር ያለው በምስጋና ውስጥ ነው። ስለዚህ ጸሎታችን ዋጋ እንዳያጣ ሁል ጊዜ ደግሞ አማኝ መሆን ይኖርብናል። We have to be a man of faith። በእምነት ነው የምንጸልየው እግዚአብሔር እንደሚሰማን፣ እኛም ደግሞ እግዚአብሔር እንደምንሰማ አምነን ነው በአንድ ጉዳይ የምንጸልየው። ስለዚህ መልስ እየሆነ ይመጣል ማለት ነው። ስለዚህ ይሄን መርዳት እጅግ በጣም አስፈላጊ ነው። ማርቆስ ወንጌል ምዕራፍ 11 ቁጥር 23 ላይ እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል ይላል። ስለዚህ for anybody በቃ ማንም ያለው ነገር እንዲደረግለት ቢያምን፣ ካመንክ ያልከው ነገር ይደረግልሃል የምትለው ጸሎት ውስጥ ነው። ስለዚህ ይህን ተራራ ተነቅለ ወደ ባህር ልብ ተወርወር ብሎ ቢል ይሆንለታል ብሎ ሲል is not about the physical mountain. It's all about difficulties. It's all about challenges. It's all about our situation. ከባዱ ሁኔታችንን ማለት ነው። ማንችለው የመሰለ በጣም ዋጋ የሚያስከፍለን የመሰለን ነገር በእግዚአብሔር ፊት እናኖራለን። በእግዚአብሔር ፊት ስናኖር እግዚአብሔር ደግሞ በመልስ ይመጣል። ኢየሱስ የእግዚአብሔር ልጅ ለዘላለም ጌታ ነው። ይነቅለዋል። ያስጨነቀህን ይነቅለዋል። ዋጋ ያስከፍለን ይነቅለዋል። እግዚአብሔር በእንደዚህ አይነት ይሞላናል። ስለዚህ አማኝ መሆን መቻል አለብን ማለት ነው።
ጸሎታችን በጣም እጅግ በጣም ፓወርፉል እንዲሆን it's going to be genuine authentic faith must be free of doubt ያለ ጥርጣሬ የሆነ ያለ ነቀፋ የሆነ እምነት ሊኖረን ይገባል ማለት ነው። በእያንዳንዱ የህይወት እንቅስቃሴያችን ውስጥ ከእግዚአብሔር ጋር እንድናወራ ያስፈልጋል። በጸሎት ውስጥ ነው ብዙ ነገር የሚሰራው ማለት ነው። that this grants us genuine authentic faith which believes that anything is possible with God እግዚአብሔር ሁሉን እንደሚችል በጌታ ሁሉን እንደምንችል የምናውቀው በእምነታችን በኩል ነው። ስለዚህ አምነን ነው የምናወራው። ስለዚህ የነገርኳችሁ ነገር እንዳትረሱ። አንደኛ ጸሎታችን እግዚአብሔርን የምናደንቅበት ነው። ሁለተኛ እግዚአብሔርን የምናወራበት ነው። ሶስተኛ ስናወራ እግዚአብሔርን ከማወቅ እንነሳለን። እግዚአብሔር የፈጠረውን ነገር ደግሞ ከማወቅ እንቀጥላለን። ከዛ እግዚአብሔርን እያመሰገንን እንቀጥላለን። ኃጢአቶቻችንን እናዘዛለን፣ እናወራለን፣ እርሱም ይሰማናል፣ እንሰማዋለን፣ እርሱም ይናገረናል እያልን ደግሞ ስንመጣ በጸሎቶቻችን መካከል ምስጋና አስፈላጊ ነው። በምስጋና ውስጥ ድል ስላለ፣ በምስጋና ውስጥ ማሸነፍ ስላለ እናሸንፋለን። እያመሰገንን ደግሞ ስንመጣ ለምንጠይቀውም ነገር ለሚያስፈልገንም ለምንፈልገውም ነገር በእግዚአብሔር ፊት ስናኖር እምነት ያስፈልገናል። እምነት ኃይል አለው። አማኝ መሆን አለብን። ካላመንክ አይሆንም። ስለዚህ ነው መጽሐፍ ሲናገር አመንኩ ስለዚህም ተናገርኩ ይላል። መናገር በእምነት ነው። ስለዚህ እግዚአብሔር እንደሚሰማን ማወቅ አስፈላጊ ነው። ጸሎት ከእግዚአብሔር ጋር የምንወስደው ጊዜ ነው። ከሁኔታ ጋር ከነገር ጋር ሳይሆን ከእግዚአብሔር ጋር የምንወስደው ጊዜ ነው። ዘመናችሁ ይባረክ። ክፍል 2 ይዤ እመጣለሁ። ተባረኩ።